እንኳን ደህና መጣ ሰይድ። እንኳን ደህና ቆየሽኝ። እንዴት ነሽ? ደህና ነኝ። ሰላም ነው? እንዴት ነህ? ምንድነው ቆይ ሁሌ ሰርግ ታደርጋላችሁ? ምንድነው ቤታችሁ ሁሌ እንዳማረበት ድምቅ እንዳለ በድንኳን ሽብርቅ እንዳለ ሰው ደግሞ ብዛቱ እንደውም ቀደም ስጋ በጣም ብዙ ሰው ነበር ወጡ። አሁን ምንድነው እናንተ ጊፍት ሊስቶች ለየት የሚያደርጋችሁ? ያው እንግዲህ አሁን ላይ የ2018 አራተኛው ዙር የካምፔን ፕሮግራማችን ላይ ነው የተገኘኸው። ያው እኛ ጊፍት ሊስቶች ለደንበኞቻችን ሁሌ ቆንጆ ኦፈሮችን በማውጣት ነው የምንታወቀው። አሁን ደግሞ ትልቅ ዲስካውንት አድርገን ደንበኞቻችንን እያስተናገድን ነው የምንገኘው ማለት ነው። ዛሬም አንተ የተገኘኸው በዚህ ምክንያት ነው ማለት ነው። አሁን ላይ እንግዲህ 15% ቅናሽ አድርገን ለጋር ሳይታችን ላይ አፓርትመንቶችና የንግድ ሱቆችን በ5% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው። እንደምታየው ብዙ ሰዎችም ተገኝተው እየገዙ ነው የሚገኙት ማለት ነው። ይሄ ኤክስፖ እንግዲህ እስከ 1 ወር ድረስ ይቆያል። በዚህ ጊዜያቶች እንግዲህ መተው ለሚገዙ ደንበኞች ይሄንን ኦፈር አቅርበን እየጠበቅን ነው የምንገኘው ማለት ነው። ዋው በጣም ደስ ይላል። ውድና የተከበራችሁ ቤተሰቦቻችን እንግዲህ እንደምታዩት ሁሌ ኤክስፖ እንደተዘጋጀ ነው ወር ድረስ የሚቆይ እንደዚህ በሚገርም መልኩ ፕሮግራም አድርገው ድንኳኑ ምናምን ሽብርቅ ብሎ ምናምን ነገር የሚገርም ዲስካውንቶችን እያደረጉ ሰውን እዚህ እየሰበሰቡ እየሸጡ ነው። እንዳያመልጣችሁ እንግዲህ ጊፍት ሪል ስቴት አልተቻለም። ስለዚህ ሁላችሁም እስኪ ያለውን ነገር በሙሉ አብራራላችኋለሁ። የምትፈልጉም ሰዎች ስለማጠፉ ስልክ ከታች ለጥፍላችኋለሁ። ደውላችሁ እሷን ታወራላችሁ። የሚገርም ቅናሽም አለ። በጣም ብዙ ሰዎችም አሉ ገዢዎች እዚህ እየመጡ በአይናቸው እያዩ አየር ላይ ብቻ በቪዲዮ ብቻ የሚታይ ነገር ስላልሆነ እዚሁ ከጀርባ ሳይቱ እዚሁ አለ። ቤቶቹ በዚህም አሉ የተለያየ ቦታ ላይ በ5% ቅድመ ክፍያ ብቻ ቤቶችን እየሸጡ ስለሆነ በሚገርም ሁኔታ ሰው በጣም እንትን እያለ ነው። እንዳያመልጣችሁ እንላችኋለን። በተረፈው ደግሞ እየዞርን በደንብ ቤቱን አሳያችሁና ቁጭ ብቻ እዚህ ጋር ላወራላችሁ በደንብ ሳይት ውስጥ ገብቼ ቤቱን እያሳያችሁ ሁሉ ነገር ያለውን ነገር እሷ ታብራራልናለች እና እስከ መጨረሻው ከኛ ጋር ቆዩላችኋለሁ። ያው እንግዲህ ሳይት እንደምታየው ህንጻችን 21ኛ ፍሎር ላይ ደርሷል። ሙሉ ስትራክቸሩን አጠናቀን አሁን ላይ የፓርቲሽን ስራና የፊኒሺንግ ስራዎችን ነው እየሰራ የምንገኘው። ባለፈው ስትመጣ በደንብ አይተዋል ብዬ አስባለሁ። ገና ነበር። አሁን በደንብ ፕሮግረስ አድርጓል። ኦልሞስት የማለቅ ደረጃ ደርሷል። ከዚህ በኋላ ከ8 ወር እስከ 1 አመት ባለው ውስጥ የምናስረክበው ነው የሚሆነው ማለት ነው። አልቆ ማለት ነው። ኦኬ እሺ። እስኪ በመጀመሪያ ጊዜ ዝም ብለን ወደ ጉዳያችን ገባን። አንቺንም ለቤተሰቦች አላስተዋወቅኩሽም። ከስምሽ ጀመሪና ስምሽም ታስተዋውቂናለሽ። ስለ ጊፍት ሪል ስቴት ባለፈው መጥቻችኋለሁ። አሁንም ደግሞ ምን ደረጃ ላይ እንዳላችሁ ስለ አከፋፈሉ ስርዓት ያደረጋችሁት አሁን ቀናሽ ስላለው ነገር በሙሉ ስለ ሪል ስቴቱ ልታስረጂ ይፈልጋለሁ። ቤተሰቦችን በዚህ አጋጣሚ እንዲሰሙ ፈልጋለሁ ማለት ነው። እሺ ሲንሴኔ መንግስቱ እባላለሁ። የለገሃር ቢሮ የሽያጭ ስራ አስኪያጅ ነኝ። ዛሬ እንግዲህ እንደምታየው ካምፔን ላይ ነው የምንገኘው። ትልቅ ዲስካውንቶችን አድርገን ደንበኞቻችንን እየጠበቅን ነው የምንገኘው። አሁን ላይ በ3 አመት የምናስረከባቸውና በ8 ወር ብቻ የሚረከብ ህንጻ በሽያጭ ላይ እንገኛለን ማለት ነው። በአጭር ጊዜ መረከብ የሚፈልጉ ደንበኞች ካሉ እዚህ ጋር እንደምትመለከተው ሙሉ ስትራክቸሩ 21 ፍሎር ተጠናቆ የፊኒሺንግ ስራ ላይ የሚገኝ ህንጻ በ25% ቅድመ ክፍያ ብቻ እየሸጥን ነው የምንገኘው። ቀስ እያሉ መክፈል ለሚፈልጉ ደንበኞቻችን ደግሞ እዛ ጋር እንደምታያቸው ኦልሞስት 12ኛ ፎቅ ላይ የደረሱ ህንጻዎችን የ15% ዲስካውንት አድርገንበት በ5% ቅድመ ክፍያ ብቻ እየሸጥን ነው ማለት ነው። አፓርትመንቶችና የንግድ ሱቆችን በቅናሽ ዋጋ አሁን ላይ እየሸጥን ነው የምንገኘው ማለት ነው። ይሄንን ካምፔን ምክንያት በማድረግ ዋው በጣም ደስ ይላል። እንዳለ እነዚህ ፎቆች ከዚህም አንስቶ ይሄም ሁሉም የተገነቡት እስከ 12ኛ ድረስ ይሄም የናንተ ነው? አዎ ሁሉም። ዋው ይሄ ባለ 21 ነው የተባለው ነው? አዎ ሁሉም ህንጻዎች G+21 ናቸው። ያው ፕሮግረሳቸው አሁን ላይ የተለያየ ደረጃ ላይ ነው የሚገኘው። ግቢው በአጠቃላይ 84000 ካሬ ሜትር ላይ ያረፈ ነው። ያው ሳምፕል ቤቶችን ደግሞ እዚህ ህንጻ ላይ ገብተን እናያለን ማለት ነው። እያለቁ ያሉትን ቤቶች ማለት ነው። እያለቁ ያሉትን ሁሉንም ቤት አማራጮች እናያለን። ከ65 ካሬ ጀምሮ እስከ 163 ካሬ ድረስ ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 ካሬ እና 141 ካሬ፣ ባለ 3 መኝታ ደግሞ 163 ካሬ እዚህ ሳይት ላይ ይዘን ቀርበናል። እንዲሁም የንግድ ሱቆችን ከ60 ካሬ ጀምሮ እስከ 120 ካሬ ድረስ እንዲሁም ደግሞ ሱፐር ማርኬት የሚፈልጉ ደንበኞችም ካሉ እስከ 393 ካሬ የሚሰፉ ሱፐር ማርኬቶችን በ5% ቅድመ ክፍያ ብቻ አሁን ላይ እየሸጥን ነው የምንገኘው ማለት ነው። በጣም ደስ ይላል። እንደምትመለከተው እንግዲህ ዋው በጣም እየሰሩ ነው። ትራክ ስራ እየሰራን ነው የምንገኘው። እንደምትመለከተው ስዊቾቹ መገጣጠም ብቻ ነው የቀረው። ኤሌክትሪክ ኢንስታሌሽኑ በጠቅላላ ተጠናቋል። ትራኩም እያለቀ ነው የሚገኘው። ኦልሞስት
ብዙ ነገሮች አልቀሩንም ማለት ነው። እያጠናቀቅን ነው የምንገኘው። ይሄ ለኮርኒስ ነው ለጂፕሰም የሚሰራበት ነው እሱ። አሪፍ ነው። በቃ መብራቶቹ ምን ተዘርግቷል፣ ሁሉ ነገር ዘርግቷል። ሁሉ ነገር እያለቀ ነው የሚገኘው። የተወሰኑ ስራዎች ብቻ ናቸው የሚቀሩት ቤት ለማስረከብ ማለት ነው። እንግዲህ እንደምትመለከተው ሴት ቤቶቻችንን በከፍተኛ ፍጥነት ነው እየገነባን የምንገኘው። አሁን የምንገኝበት ህንፃ በ8 ወር የምናስረከበው ህንፃ ላይ ነው። ይሄ ብሎክ 1 ላይ ነው የምንገኘው። ይሄ ብሎክ 1 የዛሬ 1 ዓመት የተጀመረ ብሎክ ነው። አሁን በከፍተኛ ፍጥነት እየተሰራ በ1 ዓመት ውስጥ ነው ከታች እንዳለ የተነሳው። ዋው በጣም በ1 ዓመት ውስጥ ነው። አሁን 8 ወር ብቻ ነው የሚቀረን ለማስረከብ። እንደምትመለከተው የፊኒሺንግ ስራውን እየሰራን ነው የምንገኘው። እሁድ ቅዳሜ ሳን